በቅዱሳን ርስት በብርሃን እንድንካፈል ያበቃን የክርስቶስ አባትና አምላክ እርሱ ይባረክ። እግዚአብሔር አብ በወልድ ደግሞ ለዚች ዓለም የከፈለውን ቤዛነትን እንመለከታለን። በሉቃስ ወንጌል ምዕራፍ 1 ላይ ከቁጥር 68 አካባቢ እግዚአብሔር ለሕዝብ ሁሉ የሚሆነው ቤዛ ወደዚች ዓለም እንደሰጠ ይናገራል። ጌታም በማርቆስ ወንጌል ምዕራፍ 10 ላይ ከቁጥር 45 ላይ እንዲህ እናነባለን። እንዲሁም የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። የሰው ልጅ የተባለው እርሱ የእግዚአብሔር ልጅ የሆነው ኢየሱስ ነው። በፍጹም ሰውነት የተገለጠ በፍጹም ማንነት እኛን ሊመስል የተገባ ኢየሱስ ምን እያለ ነው? ነፍሱን ለብዙዎቹ ቤዛ ሊሰጥ መጣው እያለ ነው። በሉቃስ ወንጌል በራሱ በምዕራፍ 9 ላይ የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም ይላል። ስለዚህ በጠፋውና ሞት በተፈረደው ነፍስ ምትክ እርሱ ቤዛነትን ሊከፍል የነፍስን ዕዳ የሚከፍል ሰው የለም። ደግሞም በዘዳግም ላይ እንደሚናገር ማለት ነው አንድ ነፍስ ያጠፋው ሰው ለዛ ሰው ዋሰቱ ያ ነፍስ ያጠፋው ፈጽሞ ስለሚከተል ማለት ነው። ስለዚህ እኛም ከእግዚአብሔር ሕልውና በወጣን ጊዜ ምንድነው ምውት ነው የሆነው፣ የሞትን ነው የሆነው። ነፍሳችን ምውት ነው የሆነችው። ስለዚህ ነፍስ ደግሞ ቤዛነት የሚከፍል ማንም ከሰው ልጅ አልነበረም። በፍጥረት መካከል ማንም አልነበረም። ነገር ግን እግዚአብሔር ሰውን መውደዱ በተገለጠ ጊዜ በልጁ በኢየሱስ ክርስቶስ አማካኝነት ለሰው ልጆች ሁሉ የሚሆነውን ቤዛነትን ሰጠ። እርሱ መጽሐፍ ሲናገር ጌታ እንዳለ ቅድም ባነበብነው ማርቆስ ወንጌል ላይ ነፍሱን ለብዙዎቹ ቤዛ ሊሰጥ በቃ ነፍስን ሁሉ የምትድንበት ቤዛነትን የከፈለው ማን ነው ካላችሁ ኢየሱስ። እንዴት? የእግዚአብሔርን ሥራ ፈጽሞ በመፈጸም ጌታ ኢየሱስ ነፍሱን ስለ ብዙዎቹ ቤዛ ሰጠ። ጌታ ኢየሱስ ስለ ብዙዎቹ ነፍሱን በቀራንዮ አደባባይ ላይ እንድትሞት ፈቀደ። የዛን ጊዜ ነው ጌታ ኢየሱስ ነፍሱን በሰጠ ጊዜ ለአብ ምን አለ? ተፈጸመ አለ። ጌታ ኢየሱስ ፈጽሞ ያንን መራራ ጽዋ በመቀበል ለሰው ልጆች ሁሉ ቤዛነትን የከፈለ ኢየሱስ ነው። ሐዋርያ ጳውሎስ ስለዚህ በአንደኛ ጢሞቴዎስ ምዕራፍ 2 ላይ ከቁጥር 6 አካባቢ ራሱ ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበረ። ምን እያለ ነው? ልክ ማርቆስ ላይ እንዳነበብን ማለት ነፍሱን ለብዙዎቹ ቤዛ ሊሰጥ መጣ እንዳለ ማለት እዚህም ራሱን ለብዙዎቹ ላይ ኢየሱስ ምን አደረገ? ቤዛ ሰጠ ይላል። ይህም በገዛ ዘመኑ ምስክርነቱም ነበር ይላል። ስለዚህ በነገስታት ፊት ዝም አለው ኢየሱስ ለሰው ቤዛነት ነው። በአብ ፊት የሚገባው ለሰው ልጆች ሁሉ ምሕረት እልባት እየከፈለ ነበር። የነፍስን ዕዳ ኢየሱስን የከፈለው ነፍስ ሁሉ ልትሰማ የሚገባው ኢየሱስን ነው። መዳን የምትፈልግ ከሆነ ነፍስ ሁሉ ቤዛ የሆኑ ልጁን ኢየሱስን ልትሰማ ይገባል። በዚህ በሕዝቅኤል ምዕራፍ 3 ላይ እንደሚል መጽሐፍ ኃጢአተኛው ከኃጢአቱ እንዲመለስ ባትናገር ደሙን ከእጅ ይቀበላለሁ እንደሚል። ስለዚህ ኃጢአተኛው ለነፍስህ ቤዛነት የተከፈለ ያ ከአዳም የመጣው ኃጢአት ለሰው ልጆች ሁሉ ኃጢአት ባልሰሩት ምሳሌ እንደ ዘር ሞት እንደነገሰ ይናገራል። ከዚህ ከዘላለም ጥፋት መዳን የሚቻለው ቤዛነትን በከፈለ በእግዚአብሔር ልጅ በኢየሱስ ክርስቶስ ብቻ። ለዚህች ዓለም ቤዛ አድርጎ ራሱን የሰጠ ኢየሱስ ነው። ሌላ ፍጥረት ቤዛ ሊሆን አይችልም። ሌላ ፍጥረት የዘላለም ቤዛነት ሊያስገኝ አይችልም። መጽሐፍ እንዲህ ይላል፣ በዕብራውያን ላይ እንዲህ ይላል፣ የዘላለምን ቤዛነትን አግኝቶ አንድ ጊዜ ፈጽሞ ወደ ቅድስተ በገዛ ደሙ ገባል። በራሱ ደም ነው ቤዛነትን ያስገኘው ኢየሱስ። ስለዚህ ከኢየሱስ ውጪ ሌላ ቤዛ የሆነ መላእክት ቤዛ ሊሆኑ አይችሉም። እነርሱ ፈጽሞ ቤዛ ሊሆኑ አይችሉም። ቤዛ ሊሆን የቻለ የመላእክትን ሳይሆን የአብርሃምን ዘር የያዘ
የእግዚአብሔር ልጅ ኢየሱስ ነው ቤዛነትን ያስገኛል። እርሱ በደምና በሥጋ ሊካፈል የተገባው ኢየሱስ ነው ቤዛነትን ያስገኘ። እርሱ ወንድሞቹን ሊመስል የተገባ ነው ለሰው ልጆች ሁሉ ነፍስ የሚሆኑ ቤዛነትን። ስለዚህ ይህንን ቤዛነት የሚቀበሉ ደግሞ ያመኑት በክርስቶስ ኢየሱስ ያመኑት። ስለዚህ የአብ ድርሻ የአብ ፍቃድ በዚህ ላይ ምንድን ነው? ቤዛነትን ወደምናገኝበት ወደ ፍቅሩ ልጁ ማፍለስ ነው። መጽሐፍ በቆላስይስ ምዕራፍ 1 ከቁጥር 13 እስከ 14 ባለው ክፍል ውስጥ እንዲህ ይላል፣ እርሱ ከጨለማ ስልጣን አዳነን፣ ቤዛነትን እርሱም የኃጢአትን ስርየት ወደምናገኝበት ወደ ፍቅሩ ልጁ መንግስት አፈለሰን ይላል። አብ ምንድን ነው ያደረገው? ቤዛነትን ወደምናገኝ ወደማ ወደ ፍቅሩ ወደ እርሱም ወደ ፍቅሩ መንግስት ምን አደረገ? አፈለሰን። አብ። ስለዚህ የእግዚአብሔር ልጅ እንደመጣ ስለ እኛ ደግሞ ነፍሱን እንደከፈለ ለኃጢአትም ዋጋ እንደከፈለ ላመለኛ የዘላለም ቤዛነት። ኃጢአተኛ ሆይ እንድትሞት የእግዚአብሔር ፍቃድ አይደለም፣ የሟችን ሞት አልፈቅድምና አለ በሕዝቅኤል 18 ላይ የሟቹን ሞት አልፈቅድምና። ለምን? እግዚአብሔር ስለወደደ ዓለምን እንዲህ ስለወደደ ቤዛነትን የሚያስገኘውን ልጁን ኢየሱስን ወደዚህ ዓለም ልኮአልና በእርሱ በኩል አብን ታረቅ ማለት ነው። አዎ እኛ በክርስቶስ ስለታረቅን አሁን አብን አባ ብለን የምንጠራበትን የድፍረትን መንፈስ ተሰጥቶናል። ስለዚህ ከኛ የሆነ አንዳችም ነገር የለም። እኛ እንድንመካ ከስራ የሆነ አንድም የለም። ማንም እንዳይመካ ከስራ አይደለም ይላል። ከስራ በእግዚአብሔር ፊት በራሱ ስራ የሚቀርብ የለም። በእርሱ ስራ እኛ ሁላችን በኤፌሶን ላይ እንደተጻፈ 2 እኛ ሁላችን ወደ እርሱ መግባት አለንና በድፍረት ወደ አብ መግባት በማን ስራ? በኢየሱስ። የእኛ ስራ ነው አይደለም። ማንም እንዳይመካ ከስራ አይደለም ይላል። ስለዚህ የሚመካ ቢኖር በእግዚአብሔር ይመካ። ጽድቅም ቤዛነትም ቅድስና ጥበብም በሆነን በእርሱ ሆነ እግዚአብሔር አብ ላይ እንመካለን። ወደዚህ ወደ ቤዛነትን ዓለም ያቀላቀለን እግዚአብሔር አብ ስለፈቀደን የእግዚአብሔር አብ ፍቃድ ይህ ነውና በዮሐንስ ወንጌል ምዕራፍ 6 ለምንድን ነው እንግዲህ የእግዚአብሔር ፍቃድ ይህ ነው ካለ በኋላ ልጁን አይቶ በእርሱ የሚያምን የዘላለም ሕይወት እንዲኖረው ነው ያለው። ስለዚህ የእግዚአብሔር ፍቃድ ማንም ልጁን አይተው በእርሱ የሚያምን ኢየሱስ ጌታ እንደሆነ እግዚአብሔር አብ ከሙታን እንዳስነሳ በክብርም በቀኙ እንዳለ የኃጢአት መንጻት የኃጢአት ስርየት በእርሱ እንዳለ ለምናምን የዘላለም ሕይወት አለ። ለምናምን ነው፣ ለምንቀበል ነው። ኢየሱስ ጌታ ነው ብለን ለምናምን፣ ከሙታንም ተነስቷል ብለን ለምናምን፣ በቀኙ ሆኖ ስለ እኛ ዛሬም የሚማልደው እርሱ ነው ብለን ለምናምን ለኛ ሕይወት አለ። ቤዛ የሆነው ከኢየሱስ ውጪ ማንም የለም። እግዚአብሔር ወደዚህ ዓለም የላከ ቤዛ አድርጎ የላከ ከልጁ ውጪ ማንም የለም። መላእክትም አይደለም፣ ሌሎች ፍጥረትም አይደለም። ምንም በዚህ ዓለም ላይ እግዚአብሔር ቤዛ አድርጎ የተጠቀመ ማንም የለም። ልጁን ኢየሱስን እርሱን በመሰዋት ቤዛነታችንን አድርጓል። ስለዚህ ወደ ፍቅሩ መንግስት ከጨለማ ስልጣን ወጥተናል። ለዚህ ነው በቅዱሳንም ርስት በብርሃን እንድንካፈል ያበቃን እግዚአብሔር ራሱ አብ ነው። ስለዚህም እናመሰግነዋለን። እግዚአብሔር አብን በስሙ እያመሰገናችሁ ተብሎ እንደተጻፈ በኢየሱስ ክርስቶስ በኩል ወደ ብርሃን ርስትም ያመጣንን እግዚአብሔርን አብን እያመሰገን በሕያው መንፈስ ያተመንን አባ ብለን እንጠራ ዘንድ ያ መንፈስ መጽደቅም ቅድስናም እንዲሆንልን በውስጣችን ይቀድሰን ዘንድ የሰጠ እግዚአብሔር አብ ስለሆነ ስለዚህ አብን በስሙ እናመሰግናለን። ስለዚህ ለዓለም ሁሉ ቤዛ የሆነው ከኢየሱስ ውጪ እግዚአብሔር ከዚህ ውጪ ማንንም አያውቅም። ኢየሱስ እርሱ የእግዚአብሔር ልጅ ያድናል።